ባለጸጋ እንደ ድንግል ማርያም ያለ በምድርም በሰማይም የለም። የድንግል ማርያምን ያህል ጸጋ ያለው ማለት ነው። የፈለጋችሁትን ትሰጣችኋለች። ደስታ ብትፈልጉ እሷን አዲያ ግን አይቀናንም። ሰው ወደ ድንግል ማርያም አይቀናውም። ስልክ ደውሎ አንድ ሰው ጋር ቢያወጋ ነው የሚቀናው። ወደ ድንግል ማርያም ግን አንዲት ሰላም ለኪ ብንጸልይ እኔ እውነቴን ነው ሞክሩት። እንደው መቼም እኔ ቅድስና ንጽህና የለኝም እንጂ ይሄን እኔ ሞክሬዋለሁ። እውነቴን ነው። ምንም ነገር ሲቸግረኝ አንዲት ሰላም ለኪ ካልኩ ብዙ ችግር ሌላው ቀርቶ ዕቃ ሲጠፋኝ ሁሉ የእመቤታችን ጸሎት ከጸለይኩ አገኘዋለሁ። እመቤቴ ከልቤ ነው መግራቸው። ተጠፋኝ ሰይጣን እኮ ዕቃማ አጥፍቶ እኮ ያጉላላል። አታውቁም? በተለይ በረፈደብኝ ሰዓት ቁልፍ ያጠፋብኛል። ምን ይለና ፈልጌ እምቢ ሲለኝ ሰላም ለኪ ስል አገኘዋለሁ። እንደው ገና ሰላም ለኪ ብዬ እርመድ ስል ቁልፍ ወዳለበት ነው የሚወስደኝ። ይገኛል። እውነቴን ነው የምነግራችሁ። እንዴ እመቤታችን እንኳን ዕቃ ሰው ተፈልጎ የተገኘ በድንግል ማርያም ምክንያት ነው። አይደለም እንዴ? የሰው ልጅ ምን ሊያደርግ መጥቷል ነው ያለ? የጠፋውን ሊፈልግ። በሉ እስቲ በሉ። ማቴዎስ ወንጌል ምዕራፍ 18 ላይ ጌታ የጠፋውን ልፈልግ መጥቻለሁ ብሏል። ከማን ተወልዶ ነው የጠፋውን የፈለገ? በድንግል ማርያም የጠፋ ሁሉ ይገኛል። የጠፋ ጸጋ ከሷ በተወለደው በኢየሱስ ክርስቶስ እሷን አማላጅ አድርገን እሱን ከለመን ነው የጠፋን ነገር ሁሉ ይገኛል። አው ቅዱስ ሚካኤል ያማልዳል። እንዴት ሆኖ ሲላችሁ መልሳችሁ ምንድነው? መተይ ናስቲ እዚህ ቅዱስ ሚካኤል ድርሳኑን ድገምና አለማማለዱ ነው። አንተ ሞኛ ብትሉት ይመጣል። አሁን ተክለ ሃይማኖት ያማልዳሉ፣ ጊዮርጊስ ያማልዳል። አዎ እንዴት ሆኖ ሁላችሁ አንድ ጊዜ በሉ መተ እመቤቴን እኔ ራሴ ያሳያችሁ የለ ማለት እኔ አሁን ተክለ ሃይማኖት ያደረጉልኝ ብነግራችሁ፣ ቅዱስ ጊዮርጊስ ያደረገልኝ ብነግራችሁ፣ እግዚአብሔር በፊቴ ቆሞ በሚፈርድብኝ በእግዚአብሔር ፊት ነው የምናገረው። ቅዱስ መርቆሬዎስ ያደረገልኝ፣ ቅዱስ ቂርቆስ ያደረገልኝ፣ አቡነ ገብረ መንፈስ ቅዱስ ያደረጉልኝ በትክክል ነው። ቅድስት አርሴማ ያደረገችልኝ መታችሁ እዩ። ባትሸፍንልኝ በደሌን ባትወስድልኝ መስቀሌን ጣልቃ ባትገባ በመንገዴ